ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። የዝውውር መስኮቱ ላይ የክለቦቻችሁን ወቅታዊ እንቅስቃሴ እንዴት አገኛችሁት በስፋት መረጃዎችን እናነሳለን። እኛ በተለይ የዝውውር መስኮቱ ዋናውና ሁነኛው በዛሬው ዕለት መከፈቱን ተከትሎ በዚህኛው ጥንቅራችን ከቼልሲ ምድብ ላይ ፍላሚንጎ ከኤስፔሬንሴ ጋር ጨዋታ አድርጎ ነበር። ከቱኒዚያው ክለብ ጋር ፍላሚንጎ ጨዋታውን 2-0 በሆነ ውጤት አሸንፏል። ዲ አርካስቲያ ወደ 17ኛው ደቂቃ ላይ አሮዋ 7ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች አስቆጥሯል። ስለዚህ እዚሁ ምድብ ላይ ቼልሲም 2-0 ነው ያሸነፈው፣ ፍላሚንጎም 2-0 ነው ያሸነፈው። ስለዚህ ልዩነታቸው የተቀመጠው በአልፋቤት ብቻ ነው ማለት ነው። ቼልሲ አንደኛ፣ ፍላሚንጎ ሁለተኛ እያለ ይቀጥላል። ተሸናፊዎቹም ኤስፔራንስ እና ሎስ አንጀለስ በአልፋቤት ብቻ ነው የተቀመጡት። ስለዚህ ቀጣይ የምድቡ ጨዋታ ይጠበቃል። ግን እዚሁ ምድብ ላይ የነበሩት ፍላሚንጎች ድል ማድረግ ችሏል። ውድ ቤተሰቦቻችን ሌላኛው ጨዋታ የምዕራብ ለንደኑ ክለብ ቼልሲ ከሎስ አንጀለስ ጋር የነበራቸው ጨዋታ ነበረ። እንግሊዙ ክለብ ቼልሲ በድል የጀመረው 2-0 በሆነ ውጤት ድል አድርጓል። ለቼልሲ በዓለም ክለቦች ዋንጫ በአዲሱ ፎርማት የመጀመሪያው ግብ አስቆጣሪ ፔድሮ ኔቶ 34ኛው ደቂቃ ላይ ሆኗል። ኒኮላስ ጃክሰን ደግሞ ግቧ ስትቆጠር አሲስት አድራጊ ነበረ። ከዛ 79ኛው ደቂቃ ከረፍት መልስ ኤንዞ ፈርናንዴዝ ግብ አስቆጠረ። ለዚችኛዋ ግብ መቆጠር ምክንያት ደግሞ ሌላኛው የቡድኑ አዲሱ 9 ቁጥር ሊያም ዴላፕ ነበረ። ስለዚህ ቼልሲ ጨዋታውን 2-0 ድል በማድረግ ጀምሯል ማለት ነው። ቼልሲ በቀጣይ ከፍላሚንጎ ጋር አርብ ነው የፊታችን አርብ ጨዋታቸውን የሚያደርጉ ይሆናል። ሎስ አንጀለስ ከኤስፔራንስ ጋር እንደዚሁ የዚህ ምድብ ሁለተኛ ጨዋታቸው የሚያደርጉ ይሆናል። አዲሱ ፈራሚ ሊያም ዴላፕ እንግዲህ ሜዳ ላይ 15 ደቂቃ እንኳን አልቆየም። ውድ ቤተሰቦቻችን በ64ኛው ደቂቃ ነው ተቀይሮ ገባም። ከዛ በኋላ በ79ኛው ደቂቃ ላይ ግብ የምትሆነው ኳስ ለኤንዞ ፈርናንዴዝ አሲስት ማድረግ የቻለው። በነገራችን ላይም ከጨዋታው በኋላ ተጠይቆ ነበረ ስለ ፉክክሩ። ያው ኒኮላስ ጃክሰንን ቀይሮ ነበር የወጣው። እኔ ጤናማ ፉክክሮችን ወዳለሁ ብሏል። እናም ጤናማ ፉክክሮች በክለብ ውስጥ ሁልጊዜም የሚጠበቁ ናቸው። ደግሞ በዛ ላይ ክለብ ለመገንባት ፉክክር ያስፈልጋል። እኔ በቼልሲ ቤት ባለው ነገር ሁሉ ደስተኛ ነኝ ሲል ተደምጧል። የቋሚነት ስፍራን እዚህ ቤት ማግኘት ጠንክሮ መስራት ብቻ እንደሆነ አሰልጣኝ ኤንዞ ማሬስካም በሰጡት ጋዜጣዊ መግለጫ አረጋግጦ ነበረ። ከሱ ጋር በተያያዘ ግን በጣም ያፈጻጸም ብቃቱ ደስተኛ ነኝ። ሊያም ጥሩ ነገር ነው ያደረገው። በጨዋታ ላይ መጫወት የምንፈልገውን መንገድ ያውቃል። ስለዚህ ሂደቱ በጣም ፈጣን ነው። ሁሉም አካላት በሱ ደስተኛ ናቸው ሲሉ ተደምጠዋል። ፔድሮ ኔቶ 2022 ላይ ካይ ሃቨርዝ በዓለም ክለቦች ዋንጫ ግብ ካስቆጠረ በኋላ በምሽቱ ጨዋታ ግብ አስቆጣሪው ተጫዋች ሆኗል። በጨዋታው ላይ በነገራችን ላይ የጨዋታውም ኮከብ ተብሎ የተመረጠው እንደዚሁ ፔድሮ ኔቶ ነበረ። የመክፈቻዋንም ግብ በአስደናቂ ሁኔታ ከመረብ ያዋሃዳትም ተጫዋች እሱ እንደነበረ ይታወቃል። ከቼልሲ ጋር በተያያዘ ውድ ቤተሰቦቻችን ሌላው ሊነሳ የሚገባው ነገር አሰልጣኙ በጊዜ ማገገም አለብን ብለዋል። ምክንያቱም ከፍላሚንጎ ጋር ጨዋታ አለብን በ3 ቀን ልዩነት። በእርግጠኝነት ጨዋታው በተሻለ መንገድ ለመዘጋጀትና ለማሸነፍ እንሞክራለን ሲሉ ተደምጧል። በነገራችን ላይ ውድ ቤተሰቦቻችን ቼልሲ ከሎስ አንጀለስ ጋር ያደረጉት ጨዋታ የእንግሊዝ ክለብ ሆኖ በነጥብ ጨዋታ የአሜሪካን ቡድን የገጠመ የመጀመሪያው ቡድን በነገራችን ላይ ቼልሲ ሆኗል። በእንግሊዝ ፕሪሚየር ሊግ ታሪክ አንድም የፕሪሚየር ሊግ ክለብ በነጥብ ጨዋታ የአሜሪካ ክለቦችን ገጥሞ ያቅም ነበረ። ይህንን ታሪክ የፈጸመው የመጀመሪያው ቡድን ቼልሲ ሆኗል። የሎስ አንጀለስ አሰልጣኝ ስቲቭ ቹራንዳሎ በቼልሲ በኩል ሐሳባቸውን አጋርተዋል። ቼልሲ ምንም የተቀየረ ነገር የለም ብለዋል። በሌሎች ጨዋታዎች ላይ ሲጫወት የነበረውን ኳሊቲ በተለይም በፕሪሚየር ሊግ ሲጫወት የነበረበትን ኳሊቲ ደግሞት ነው የመጣው። በኳሊቲም በቅርጽም ደረጃ የነበረው ልዩነት ሜዳ ላይ መመልከት ይቻላል። ቼልሲ ፍጹም አደገኛ ቡድን ሆኖ ነው የመጣው ብለዋል። በእርግጥ አሰልጣኙ አስቀድመው ተናግሯል። የተዝናኖት ጨዋታ አይደለም፣ ዋንጫ ለማሸነፍ የመጣንበት ነው ብለዋል። ፔፕ ጋርዲዮላም ተመሳሳይ ነገር ነው ያሉትና በቀላሉ እጅ የሚሰጡበት ጨዋታ እንዳልሆነ ይጠበቃል። አሰልጣኙም ያረጋገጡት ቼልሲ በጣም ጠንክሮ ነው የመጣው፣ በጣም አደገኛው ቡድን ነበር ብለዋል። ግን በስቴዲየም ውስጥ አንድ ነገር ተመልክተናል፣ እጅግ በጣም የተመልካች እጥረት። በነገራችን ላይ አንዳንድ
እርግጠኝነት ለማረጋገጥ በተለያዩ መረጃዎች ሞክረን ነበር መረጃው እርግጥ ቢሆንም በአሃዝ ደረጃ ግን እርግጠኛ መሆን አልቻልንም በአሜሪካ ውስጥ ከ340 ሚሊዮን በላይ ህዝብ ውስጥ ከ90% በላይ የሚሆነው እግር ኳስን አይወድም የሚል መረጃ ነው በስፋት እየተሰራጨ ያለው አንድም ስቴዲየሙ ባዶ ለመሆኑ ምክንያት እየተጠቀሰ ነው ምናልባት ሀገረ አሜሪካ ውስጥ ሆናችሁ መረጃችንን እየተከታተላችሁ ያላችሁ ውድ ቤተሰቦቻችን አሜሪካና እግር ኳስ ያላቸው ቁርኝት ዝቅተኛ እንደሆነ ቢታወቅም በዚህ ያክል ደረጃ የሚገለጽ ነው ወይ የግል መልከታችሁን ብታጋሩን ደስ ይለናል የምዕራብ ለንደኑ ክለብ ቼልሲ የኦሎምፒክ ሊዮኑን የክንፍ ተጫዋች ማሊክ ፎፋና ለማስፈረም የቃል ጥያቄ ማቅረባቸው ተረጋግጧል በዚሁ ቼልሲን መረጃ እናጠቃል ብለን ነው ሰማዮቹ የዓመቱን ተጫዋች ማስፈረም እንደሚፈልጉ ሲገለጽ በተጨማሪም ሌሎች አማራጮችን ይዘዋል ከዓመት በፊት ከቤልጂየሙ ክለብ ጌንት ሊዮንን የተቀላቀለው ተጫዋቹ በሊዮን እስከ 2028 የሚያቆይ ውል እንዳለው ይታወቃል ቤልጂየማዊ ተጫዋች ማሊክ ፎፋና ባለፈው ዓመት ለሊዮን ባደረጋቸው 41 ጨዋታ 11 ጎሎችን ሲያስቆጥር 6 ለግብ የሚሆኑ ኳሶችን አመቻችቶ አቀብለዋል ቼልሲ የጄደን ሳንቾን መልቀቅ ተከትሎ በቀኝ የሚጫወት የፊት መስመር ተጫዋች ለማስፈረም ወደ ዝውውር ገበያው መውጣታቸው ሲዘገብ እንደነበር ይታወቃል አሁን ደግሞ ለማስፈረም ጥያቄ ያቀረቡለት ተጫዋች ማሊክ ፎፋና መሆኑ ተረጋግጧል እንቀጥል የቼልሲን መረጃ በዚህ ውድ ቤተሰቦቻችን ቼልሲ በነገራችን ላይ አጥቂና የክንፍ ተጫዋችን ለማውጣት ባለፉት 5 ዓመታት ውስጥ ማለት ነው በአውሮፓ 5 ታላላቅ ሊጎች የነሱን ያለ ገንዘብ ያወጣ ክለብ አልተገኘም ወደር የሌለሽ ክለብ ሆኗል በእነኚህ በአጥቂና የክንፍ ተጫዋችን በማስፈረም 21 ዝውውሮችን ለመፈጸም 803 ሚሊዮን ዩሮ ከካዝናቸው ወጪ ያደርገዋል ፓሪስ ሰን ዠርሜን ለ17 ተጫዋቾች 476 ሚሊዮን ዩሮ ሶስተኛ ማንቸስተር ሲቲ ለ11 ተጫዋቾች 417 ሚሊዮን ዩሮ አራተኛ የሚገኘው ማንቸስተር ዩናይትድ ነው 347 ሚሊዮን ዩሮ ለ10 ተጫዋች ቪላ ለ10 ተጫዋች 293 ሚሊዮን ዩሮ እያለ ይቀጥላል ናፖሊ ቶትናም ባየርን አትሌቲኮ ማድሪድ ቤኔፊካ እያለ ይቀጥላል ቼልሲ ግን በርካታም ተጫዋች በማስፈረም በ9 ቁጥርና በክንፍ አጥቂነት በርካታ ገንዘብን በማውጣት ከተከታዩ ኦልሞስት ከፓሪስ ሰን ዠርሜን ለእጥፍ የቀረበ ገንዘብ ነው በመውጣት ቼልሲን የሚስተካከለው የለም የቼልሲ ደጋፊዎች ምናልባት ቅሬታ ላይ ያቀርቡ የሚችሉት የቡድናቸው ወጥነት ላይ ነው እንጂ ባለሀብቶቹስ ገንዘብ አውጥቶ ተጫዋች የማምጣት ችግር እንደሌለባቸው ባለፉት 3 ዓመታት በደንብ አስመልክተውናል ባለፉት 5 ዓመታትም አጠቃላይ አሃዙ የሚያመለክተው ይሄንን ነው የክለባችሁን የዝውውር ፖሊሲ እንቅስቃሴ ግን ቼልሲያን እንዴት አገኛችሁት በሐሳብ መስጫ ሳጥናችን ላይ ልታረሱን ትችላላችሁ የተመራረጡ ስፖርታዊ ጥንቅሮችን በዚህ መልኩ አደረስናችሁ ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን ዳግም እንገናኝ እስከዛው ሰናይ ጊዜ